ጤና ተቋማት መኪናዎች የሚመደቡበት መንገድ ቢመቻች የሚል ጥያቄ አነሱ። ይህንን ማድረግ የምንሰጠውን አገልግሎት ያቀላጥፈዋልም አሉ። ጠቅላይ ሚኒስትር አብይ ያፌዙት ከዚህ በኋላ ነው። መኪና በመኖሪያ ቤታችሁ በር ላይ ለማቆም ስለምትፈልጉ የዳይሬክተሩን መኪና በፈረቃ በተለያየ ቀን ንዱት ብለው መለሱላቸው። ሐኪሞች መኪና መንዳት ተራ ነገር ነው። 2-3 ሰው መንዳት እንዲችል አድርጉና በጋራ ተጠቀሙበት። አንድ ቀን አንደኛው ጋር አንደኛው ጋር ካደረኮ ችግሩ ይፈታል። ዋናው ግቢ በር ላይ ማቆም አይደለም መኪናው። የሕክምና ባለሙያዎች በጨዋነትና በቅንነት በጠቅላይ ሚኒስትሩ ፊት ቀርበው ያቀረቡት ጥያቄ እንዲህ የተቀለደበት ነበር። ዛሬ ይህንን ጥያቄ ከየመስሪያ ቤታቸው ደጃፍ ሆነው እያነሱት ነው። ይህንን ጥያቄ በአካል አቅርበውት ያልተሰሙ በርቀት ቢያነሱት ይደመጣሉ የሚለው መሰረታዊ ጥያቄ ነው። አገዛዙ የየትኛውንም ህብረተሰብ ክፍል ጥያቄ በአዎንታ የተመለከተበት፣ ተቀብሎ የመለሰበት፣ በቅንነት ያስተናገደበት ታሪክ የለውም። ሰላም ለጠየቁት ጦርነት፣ ዳቦ ለጠየቁት ረሃብ፣ ቤት ለጠየቁት መፈናቀልን ያከናነበ ህዝቡንም አገሩንም የሚጠላ መሆኑን ደጋግሞ ያሳየ አገዛዝ ነውና ይህንን መንግስት ጥያቄ መልስልኝ ብሎ መጠየቅ ጉንጭ ማልፋት ነው የሚሉ ሰዎች በአንድ በኩል የሚደመጡ ቢሆንም ሐኪሞች ግን ላልተኖረው ልጅነታችን ስንል እስከ መጨረሻው እንሄዳለን ብለዋል። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ህይወታችን ዋጋ አለው። የብልጽግና ባለስልጣናት ሚስቶቻቸውንም ልጆቻቸውንም ወላጆቻቸውንም በዱባይና በአቡዳቢ በአውሮፓና ባንኮክ እንደሚያሳክሙ አይደብቁም። ለዚህም በመቶ ሚሊዮኖችን ወጪ እንደሚያደርጉ ይህንን በምስሉ ላይ የሚታየውን የባንክ ሰነድ ዋቢ እናድርግ። ይህ የባንክ ሰነድ የሶማሌ ክልል ፕሬዚዳንት ሙስጠፋ መሐመድ በ2022-2023 እንደ አውሮፓውያን አቆጣጠር ከሀገር ውስጥና ከውጭ ለእሳቸውና ለቤተሰባቸው የሚሆን መድኃኒት የገዙበትንና ለግል ሐኪማቸው የከፈሉትን ደሞዝ የሚዘረዝር ነው። ይሄው ለመድኃኒትና ለሐኪማቸው ዶክተር ከድር ሁሴን ደሞዝ የወጣው ዓመታዊ ገንዘብ 87 ሚሊዮን ብር እንደሆነ ይጠቅሳል። ይህንኑ ገንዘብ በሚኒስትሮችና ምክትሎቻቸው በክልል ፕሬዝዳንቶችና በመሰል ሹማምንት ብናበዛው ምናልባት ብዙ የጤና ተቋማትን የሚያቋቁም የተለያዩ የሕክምና ማሽኖችን ወደ አገር ቤት የሚያስገባ ገንዘብ ወጪ ሆኖ ልናገኘው እንችላለን። የኢትዮጵያ ሐኪሞች ግን እያከሙ የሚታከሙበት ገንዘብም ሆነ የጤና መድህን ዋስትና የላቸውም። ይህንኑ ጉዳይ በማስመልከት የተጠየቁት ጠቅላይ ሚኒስትሩ የእኛ ውጭ አገር መታከም ለምን ያስገርማችኋል? ሰው ውጭ አገር ለሕክምና የሚሄደው እኮ ጤና አጥቶ ነው። ይህንን እንደ ጥሩ ነገር ለምን ታነሳላችሁ? ካሉ በኋላ እኔም የደሞዝ ጥያቄ አለኝ ብለዋል። ደሞዝ አቃለው በሁሉም ሴክተር ችግር አለ። የእናንተም ችግር የዛ አካል ነው። ያው እንደምታውቁት እኔም በጣም ከፍተኛ የደሞዝ ጥያቄ አለኝ። ያው እንደምታውቁት ብለው ያቀረቡትን የደሞዝ ችግራቸውን የሚያውቅ ሰው ሌላ በአዳራሹ ውስጥ ያለ ባይሆንም እሳቸው ግን አድማጩንም አሳትፈው እንዲሁ አሽተው ነበር። ዛሬ ያንን የደሞዝ ጥያቄ ያነሱትም ምስጋና ለጠቅላይ ሚኒስትርነታቸው ይግባና ራሳቸው እንዳሉት ድህነትን የአገር መሪ ከሆኑ በኋላ ድል አድርገውታል። እናም ዛሬ ትላልቅ ኩባንያዎች ያሏቸው ቢሊዮነር ሆነዋል። ድርጅቶቻቸው በአዲስ አበባ ቤት እየሰሩ ይሸጣሉ። ከዱባይ እስከ ኢትዮጵያም ይነግዳሉ። የኢትዮጵያ ሐኪሞች ግን በ2011ም ዘንድሮም አምናም የሚያነሱት ጥያቄ አንድ አይነት ነው። ይህ ጥያቄያቸው እንዲመለስላቸው እየተማጸኑ ምላሽ ከሌለው ግን ወደ ሥራ ማቆም አድማ እንደሚገቡ አሳውቀዋል። እናም የመጨረሻው ሳምንት ላይ ደርሰናል እያሉ ነው። እንዳም ሆኖ አገዛዙ ከእነዚህ ሕክምና ባለሙያዎች ጋር እልህ የተጋባ የሰውን ሕይወት ለሚታደገው ጤና ሚኒስቴር ይልቅ የሰውን ሕይወት በጅምላና በችርቻሮ ለሚገድለው መከላከያ ሚኒስቴር ረብጣ ገንዘብ የሚመድብ በመሆኑ ለዚህ ጥያቄ ጆሮ ይኖረዋል ተብሎ አይጠበቅም። እንዲያም ሆኖ ጥያቄያቸው ሰሚ ያገኝ ዘንድ በመመኘት ዝግጅታችንን በዚሁ እንቋጫለን።